44 ቁጥርን ስቆርጥ እንዴት ይሄን ቁጥር ቆረጥክ ስትለኝ ያው በታቦት ስም ነው ብያት አስደሰትኳት። ሰላም የቲክታክ እና የቴሌግራም ቤተሰቦቼ ያሬድ ነኝ የአፓች ሞተር ዕቁብ ሐዋሳ። እንደምታዩት ኮድ 10 ጥቅምት 30 እሁድ 7 ሰዓት አውጥተን ነበርና እድለኛው ካች ብሏል። አንዳንድ ነገር እንጠይቃለን። በመጀመሪያ ግን እንኳን ደስ አለው። እውነት ምርጥ ከስተመሬ ነውና ስለደረሰው በጣም ደስ ብሎኛል። ብዙ ጊዜ ከኔ ጋር የተከታተል ነበርና ኮድ 1 ጀምሮ የተከታተለ ነበርና ዛሬ ደግሞ የአፓች ሞተር እድለኛ ሆኗል። ከሻኪሶ መጋዶ ከምትባል ቀበሌ ነው የመጣው። የዛን ቀን የቆረጥኩ ቀን አጋጣሚ ከባለቤቴ ጋር ቁጭ ብለን እየተጨዋወትን ነበር። 44 ቁጥርን ስቆርጥ እንዴት ይሄን ቁጥር ቆረጥክ ስትለኝ ያው በታቦት ስም ነው ብያት አስደሰትኳት። ያው የሷን ምርጫ ስለሆነ በዚህ አጋጣሚ ለባለቤቴ እንኳን ደስ አለሽ ለማለት ፈልጋለሁ። በጣም ነው ደስ ያለኝ። በጣም አመሰግናለሁ። እንዲህ ኦንላይን ላይ የሚቆርጡት አሉና እነሱ ተስፋ እንዳይቆርጡ ለነሱ ምን አይነት መልእክት ነው የምታሳልፈው? እና ደግሞ ብዙ ሀገር አሁን አንተ ከሌላ ሀገር መተህ እንደተቀበልክ ከብዙ ሀገር ሆኖ እንደዚህ እድለኛ መሆን የሚፈልጉት አሉና ለነሱ ምን አይነት መልእክት ነው የምታሳልፈው? ቴሌግራም ላይ ማነው ቲክቶክ ላይ ኦንላይን የሚጠቀሙ ሰዎች በጣም ብዙ አጭበርባሪና የሚዋሹ ሰዎች ስላሉ ከነዛ ሰዎች እየተጠነቀቁ እነዚህን ሰዎች ትክክለኛ ሰዎችን እያጣሩ ትክክለኛውን ፔጅ ቢጠቀሙ ደስተኛ ነኝ። ያው ጥሩ ነው ብዬ አስባለሁ። እና እናንተም የትም ሀገር ሆናችሁ ዕቁቡ ላይ መሳተፍ ትችላላችሁ። ያሬድ የአፓች ሞተር ዕቁብ ሐዋሳ ሁሉ ጊዜ ምርጫችሁ አድርጉ። እናመሰግናለን።